ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ እኔ ያለሁላችሁ እግዚአብሔር ይመስገን። እናንተስ ሰላም ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት ቺክን ያኒ ጄጅ፣ በአረበኛ ጄጅ በቶታ ፍርም ይሉታል። ቀለል ያለ ምግብ ነው። ብዙም የሚፈልግ ነገር አይደለም። ፍርም ውስጥ መክተት ነው። ዶሮ ያስፈልገናል፣ ድንች ያስፈልገናል፣ ክዝብራ ያስፈልገናል። ክዝብራ እኔ ከትፌ አጥብቼ ከትፌ ፍሪጅ ውስጥ ብርድ ውስጥ ነው ማስቀምጠው። በረዶ ቤት አስቀምጠዋለሁ። መጠቀም ስፈልግ አወጣለሁ። ለ15 ቀን ለምን ሁሌ ስለምንጠቀም ክዝብራ አስቀምጥና እጠቀማለሁ። ፍሬሹን ለአንዳንድ ነገር ብቻ ነው የምጠቀመው። እዚህ ጋር ሎሚ አለ፣ ሎሚ እጠቀማለሁ። ነጭ ሽንኩርት እጠቀማለሁ። እዚህ ጋር ደግሞ ባህራት እጠቀማለሁ። ቺክን ባህራት ስፓይሲ፣ እዚህ ጋር ስፓይሲ ሬድ ፔፐር፣ እዚህ ጋር ደግሞ ማጂ አለ፣ ጨው፣ ቆንዶ በርበሬ አለን ማለት ነው። እና ወደ አሰራሩ እንግባ። ፓትራው ላይ ድንቹን እንደዚህ በአራት እናንተ እንደምትፈልጉት ልጆቻችሁ እንደሚወዱት ወይ እናንተ እንደምትወዱት አድርጋችሁ በአራት እንደዚህ አድርጋችሁ ታዘጋጁታላችሁ ማለት ነው። እኛ ቤት በእንደዚህ መልኩ ስለሚወዱ እንደዚህ መልኩ ነው የምናዘጋጀው። እንደምታዩት በቃ ይበልባችሁ በዶሮ እኩል ስለሚበስል በዚህ መልኩ ዶሮአችን በደንብ ታጥቧል። ጥብ አድርጌ በሎሚ በጨው አድርጋችሁ በደንብ ጠቡት፣ እንትኑ እንዲወጣ ጠረኑ እንዲወጣ ማለት ነው። ጥሩ ሽታ እንዲኖረው። እኛ ቤት ድንች ስለሚወዱ ነው ድንች በዛ ያደረኩት። እናንተ እንደ ፍላጎታችሁ ማድረግ ትችላላችሁ። ከዛ ባህራቴን እሱን እንዳለ ማጂው፣ ጨው፣ ነጭ ሽንኩርታችንን እንፈጫለን። ነጭ ሽንኩርታችንን እናደርቀውና እንፈጨዋለን በዚህ መልኩ ማለት ነው። ነጭ ሽንኩርታችንን አድቅቀን ጨርሰናል። በዚህ መልኩ እንጨምረዋለን ማለት ነው። ወይኔ ሽታው በቃ ጣዕሙ ራሱ እንዴት ደስ ይላል። በዚህ መልኩ እንጨምርና ከዛ ክዝብራ እንዳልኳችሁ በረዶ ቤት አስቀምጣለሁ። ጽድት አድርጌ እኔ ለእንደዚህ አይነት ነገሮች ይጠቅመኛል ማለት ነው። ዶሮ ስሰራ ቺክን በምሰራበት ጄጅ በምሰራበት ሰዓት ክዝብራ ይጠቅመኛል። ፈጭቼ ነው ማስቀምጠው፣ ማለትም ከትፌ ነው ማስቀምጠው። እናንተም ከትፋችሁ እንደዚህ ቀለል ለማድረግ አንዳንዴ ስራ ክዝብራው ፍሪጅ ውስጥ በረዶ ቤት ማስቀመጥ ትችላላችሁ። እኛ ቤት ሎሚ በጣም ነው። በሎሚ አያችሁ፣ ሎሚ ፍሬዋን ወጣ አድርጋችሁ ሎሚ ግማሿን ትጨምራላችሁ። ከዛ በኋላ ሚክስ እናደርገዋለን። ሚክስ እናደርገውና ከዛ ኦይል እንጨምርበታለን። ዘይት እንጨምርበታለን። ሽት ማድረግ ቅመሙ ከድንቹ ከምኑ ጋር እንዲዋሃድ በደንብ ማሸት። ወይኔ ሳይበስል ራሱ ሽታው እንዴት ደስ እንደሚል። ባህራታችሁን በልኩ አድርጉት፣ ሳይበዛበት ምናምን። ነጭ ሽንኩርት አታሳንሱ። ሎሚያችሁን ጨምቃችሁ
በደንብ ጨምሩ። አሁን ዘይታችን እንጨምራለን ማለት ነው። ዘይት እንደ ፍላጎታችሁ ነው፣ አይበዛም። እኛ ቤት ትንሽ ታረጋላችሁ። ከዛ እሷንም ሚክስ ታደርጋላችሁ። አያችሁ ቤት እንደሚያምር። ከዛ ውሃ፣ ማብሰያ ውሃ ዞም እንዲኖረው መረቅ እንዲኖረው ማለት ትንሽ እንጨምርበታለን። ውሃ እንዳያችሁ እንደመጠኑ ትንሽ ሳይበዛ። ይሄ ከበዛ ድንቹ ይቦካባችኋል። ድንቹ እንዳይቦካ አያችሁ በመጠኑ። ከዛ ደግሞ ሎሚያችንን በክቡ ቆርጠን ሁለት ሎሚ ነው ያዘጋጀሁት። አይታችኋል። አንዱን ሎሚ እንደዚህ አድርጋችሁ ክብ ክብ አድርጋችሁ ጣው ላይ ታረጋላችሁ። ለሽታው ጣሙ ተይ እንዴት ደስ እንደሚል። በዚህ መልኩ አንድ ሎሚውን እንደዚህ በክብ ቆርጡትና ታረጉታላችሁ። ለ45 ደቂቃ ፍርማችሁ ውስጥ 45 ደቂቃ እስከሚሆነው ድረስ አላርሙ ትሞላላችሁ። ከዛ በኋላ ይኸው ፍርሜን ለ45 ደቂቃ ትሞሉታላችሁ። አላርማችሁን 45 ደቂቃ ነው። ከዛ እናወጣዋለን። ሲበስል እናየዋለን። እናንተም እንደምትወዱት ተስፋ አደርጋለሁ። ዋው! ይኸው በዚህ መልኩ በስሏል ዶሯችን። አሁን ደግሞ እናወጣዋለን። በዚህ መልኩ አልቋል። ይኸው በስሏል። ድንቹም በስሏል። ዶሮም ይኸው እንዳልኳችሁ የለውም እንትን ዙም የለውም ማለትም መረቅ። አሁን ይሄ በክብስ ነው የሚባለው በእነሱ ክብስ፣ እንዲሁም ኖርማልም ደረቅም ይበሉታል። ይኸው እንደምታዩት ነው። እስቲ አብረን እንቀምሰዋለን። በጣም አሪፍ ነው። ቴስቲ ነው። በጣም ቴስቱ ልዩ ነው። እናንተም ስሩና ሞክሩት። ሰብስክራይብ እያደረጋችሁኝ እንዳትረሱኝ። ላይክ፣ ኮሜንት፣ ሀሳብ አስተያየታችሁን እየሰጣችሁኝ አበረታቱኝ። ሰብስክራይብ አድርጉኝ። ለዛሬው በዚህ እናበቃለን። ከወደዳችሁት ሀሳባችሁን በኮሜንት ግለጹልኝ። አመሰግናለሁ። ባይ ባይ።